ፖለቲካ አይደለም እናወራው በዚህ ጋር ማነሽ አንቺ ደግሞ ዱቄታ አንተ ግን እኔ ግን ማን ወደ ዘር የሚወስዱ ዘይ እኮ ዘር ጉዳይ አይደለም። እንኳንም ወጡ የጓደኛው እናት እንደዚህ ዲስሪስፔክት ማድረግ የለበትም። እንደገና ደግሞ I never ever see a daughter disrespect her mom just like this. እንደዚህ ማለት he's trying to use her, bro. I promise you. But one thing I will tell you, she's in love. Yeah, she's so in love, miskin. That's bro. She's in love, so she doesn't care what's going on. Yoni, I don't know if you ever get a chance. Please. You know, he told her to get out, so that's what he did. No. Unless he لايش አልፈልግም እንኳን ልታወሪ Lema, Yoni, Galilai Indian by the way. Let me tell you something. One thing about work. All this stuff he's getting exposed. By the way, I'm getting DMs crazy, Yoni, telling me about this man has done this to multiple women. I'll send you after this live, bro. There's multiple people are DMing me, bro. በአማርኛ እናውራ አበሻ ብቻ ብዙ ሰዎች ያላኩልኝ መረጃዎች ከሱ ከመጡልኝና ወሮ በላ ከሆነ ኤክስፖዝ አደርገዋለሁ። ወሮ በላ ነው አፕራምሽ ችግሩ ምን መሰለ ማግኘት አላቅም። እኔ ስታተሱን ፔፐር ወርኩ እኔ ላይክ ይቅርታ አድርግልኝ one of the motives like status ነው እኔ ይችላል እንደዚህ ማድረጉ ወደ አሜሪካ ለመምጣት ሁለተኛው ነገር ደግሞ ቅድም እኔ ስላልጨረስኩኝ ነው እንጂ ነግራታለሁ ብዬ ሎንግ ዲስታንስ ዳዝንት ወርክ አም ሶሪ ሎንግ ዲስታንስ ማናችሁ ፍቅር አይደለም። እሱ ዲሳይድ ማድረግ አንችልም። የተወሰኑ ሰዎች የሰራላቸው አሉ፣ ግን they are young ገባ በአመቱ ያገባታል የሚል እቅድ የለኝም። ኧረ ማግኘት ገና 20 አመቷ እኮ ነች እቺ እንደ አንድ ፍሬንድ ነው ማለት 20 አመቷ ሆና እሱ ደግሞ 22 ሆኖ ሊጋቡ አይችሉም። እሱ አንደርስታንድ አባ he gonna use her absolutely yes ምክንያቱም ሲናገር አብሶሉትሊ አብሬ ላስታርቀው ስል እሱ ነበር ያስቸግረኝ። አልፈልጋትም ቃል በቃል አልፈልጋትም። ኮንትሮሊንግ ናት እና አሁን ያዋጣው few months ago he talked about ናው ምን አግኝቶ መጣ ነው የኔ ጥያቄ። እቺ መስኪን ስለሆነ ስለምትወደው ስለሚያውቅ they told him he gonna benefit a lot of things from it. አሁን ጌም አለው አለዛ ነው እሱ ብቻ አይደለም። ግን አንድ ነገር ያልተረዳው ዮኒ አም ሶሪ ተሰይደስ እናትየዋም ግን ትክክል አይደለች። ማኒፑሌቲቭ ነች። አም ሶሪ ዮኒ ቢሆንም እናትየው እዚህ ላይ she shouldn't be disrespected by her daughter, bro. If listen ከዮኒ ጋር ራሱ በውስጥ ዴዚ ስማኝ ዴዚ ደውላ ለዮኒ እናቴ ጋር እንደዚህ ችግር አለ በውስጥ እንጨርስ ማለት ትችል ነበር። ይሄ ሰውዬ ግን ዴዚ ሚዲያ ላይ እንድትወጣ ይፈልጋል። ለምን? ለራሱ ፕሮሞሽን ለራሱ እንትን ዴዚ ውጪ ወጣ እንደዚህ እንድትሆን ትፈልጋል። I'm telling you, bro. አንዴ and no matter what your mom did, don't put her out in public, bro. እናትየው በነገራችን ላይ አንድ ነገር ልንገራችሁ። ቆይ አንዴ እናትየው በነገራችን ላይ ጥቁር አታግቢ፣ ነጭ አታግቢ፣ ትግሬ አታግቢ፣ አማራ አታግቢ ምን ማለት መብት አላት። ሺ ጋር ኤቭሪዋይ አላት መብቷል። እኛውን ለምሳሌ ወፍራም አላገባም፣ አጭር አላገባም፣ ምን አላገባም እንደሚባለው እናትም ደግሞ ትግሬ ማግባት ካልፈለገች ልጇ መብቷ ነው ትሉ የለ እንዴ እናንተ? የእሷ ሲሆን ለምንድን ነው የምትሉ? ትግሬ ማግባት አልፈልግም ልጄ ካለች መብት አላት። የምን ነው ምድረ ዱቄታ እሱም ደግሞ አማራ አላገባም ማለት ይቻላል፣ መብት አላቸው። ጥቁር አላገባም ማለት ይቻላል፣ ነጭ አላገባም ማለት ይቻላል። whatever she can say። ለምንድን ነው ዘረኛ ናት የምትሉት? ኦፍ ኮርስ እንዴ እናት ሁለት ስራ እየሰራች ዘረኛ ነው ዱቄታም ሌባ ነው ዘረኛ ነው። ግጥም አድርጌ ነው ዘረኛ መሆነው። ትቀልዳለህ። ይኸውልህ ዮኒ ሌላው ደግሞ የኔ ልጅ ወያኔ አታገባም ልንገራችሁ ነው። ይኸው ነው ወያኔ እኔ ጠላት ትግሬ እያልኩ አይደለም። ወያኔን የሚደግፍ እኔ ቤት አይገባም። 4 ነጥብ you're not gonna be my family bottom line። ትግሬ ህወሓትን ደጋፊ ግን የኔ ቤተሰብ ልትሆን አትችልም።
በቃ እኔ ዮኒሻ እኔ ሉጣ ቴንክ ዩ ጋይዝ። እኔ አሁን ምለው እኔ በሌላው ነገር ምንም የለውበትም፣ ግን my main thing is don't disrespect your mom። እናታችሁን እዚህ ወጣችሁ don't ever bring your mom down to this point level of all these people። እናትሽን ወርዳ እንደዚህ ስታለቅስ ምናምን የምታይሽ አታርጉ። ያባላት እኮ እሱ ነው እንጂ አንተ 2024 brand new car እኮ ነው ገዝታ የሰጠች። I know she's living a good life እኮ ዮኒ። not only that ኢትዮጵያ ስትሄድ በሰላም ስናወራ ኢትዮጵያ ስትሄድ ሞቲቭ የነበረው የማን ነው? የዴዚ ነው። ዴዚ ምን አለቻት? አሁን እየታወቅ ስለሆነ ኢትዮጵያ ሄደን ፕሮሞሽን ልስራ፣ ሙዚቃ ልስራ ምን ስትል ስራዋን ጥላ ምንዋን ጥላ እናትዬ እሺ ልጄ ብላ አብራት ይዛ ነው ሄደችው። አብራት ይዛ የእሷን ድሪም ለማሳካት እናትዬው ኢትዮጵያ ሁላ ነበረች። ይህን ሁላ ስታደርግ ይሄ ሰውዬ ይጀናጀኑና ምን ያደርጋታል? ውጭ ከሀገር ከኔ ጋር ፎንቃ ነች፣ አብረን እንሁን፣ ከኔ ጋር ነው መሆን ያለብሽ። እናትየው ደግሞ እናትነት ይሄ ነው አይሆንም አልፈልግም ነው ያለችው። ሺ ጋር ኤቭሪ ራይት ቱ ዱ ሶ። እኔ አሁን በዚህ ጉዳይ ከኔ ጋር ባንመቻችም ከእናትየው ጋር 100% ከእናቷ ጋር 100%። በጣም የሚያሳዝነው ደግሞ ካወራችሁ ከሰማሁት አባቷን መጥቶ ያረዳትን እናቷ የሁሉ ዓመት ረድታት አባቴን ሞዶ የሚለው ምክንያት በጣም ያሳዝናል። ለመሰለ ምክንያት ይሄኛው መመለስ ያቅታል። አባቴን ለምወደው ስንት ዓመት አይተው ማታውቀው አባቷን ነበር። የመጀመሪያ መኪና ስትገዛላት ቀጥታ አባቷ ጋር ሄዳ አባቷ አልፈልግሽም ነው ያላት። አልፈልግሽም ብሏት ደምን ባልቅሳ ተመልሳ ነው የመጣችው። ሽድን ተውቅባበ ስለ ምግብ አሜሪካ ታወራላችሁ እንዴ? ምድረ ንፍጣም እንኳን ያበሻ ልጅ ማንም መሬት የሚደፋ አይደል እንዴ? ሁለት ስራ እየሰራች ስራ እየሆነች እንዴት ነው ቤት ውስጥ ሆና ምግብ የምትከለከለው? አሽቃባጭ ሌባውላ። ደግሞ ዴዚ ራሷ ነው ያለች። ምንድን ነው አላልኩም እኔ አረን ሰይዳን ነው ያለችው። ሌሎቹ መጣው ወደ ዘሮ አዎ ትግሬን ማግባት የማይፈልጋለ ሰው ወይ አልፈለገችም። ትግሬን ማግባት አትፈልግም። ዘረኛ ናት። አዎ ዘረኛ ናት፣ መብት አለ። ኦሮሞ ማግባት አይፈልግም፣ አማራ ማግባት አይፈልግም፣ መብቱ ነው። ማን ይከለክል? ማን ነው የሚያዘው? ይሄ ልጅ ሊያዝ ነው ገና ቂጡን ያልጠረገ ልጅ። ምንድን ነው የምታወራው? ገና አንዴ ሻርኩ ዮኒ እናትየው የፈለገችው ማዘዝ ትችላለች። ቅድም ተናግሬያለሁ። ይኸውልህ አንዴ ምን አለ መሰለህ ወንድም አለ አንድ እናት ለፍታ ቅድም ተናግሬያለሁ። ሲንግል እናት ለፍታ ደግሞ አድጋ ልጄ እንደዚህ ሁኝ የማለት መብቷ አላት ያለ ጥርጥር። እዚህ ጋር የሚያስማማን ነገር ነው። ነገር ግን ልጅቷ ደግሞ ያለ መቀበል መብት አላት። ዲዝናረኪር ኒሞር ኖ ስማኝ፣ አሁን 2 ወር ሆናት ከዚህ ልጅ ጋር ከተዋወቀች በኋላ ነው ምስቅልቅሉ ቤት ይወጣ እኮ። ይኸውልህ አሁን ምስቅልቅሉ የወጣው ይሄን ልጅ ከጀመረች በኋላ ይገባኛል። ልክ ነህ አይደለህም? አይደለም። ሁለተኛ ነገር ደግሞ ልጅቷ የምትለውን በደንብ ከሰማሃት ፍቅሩን ጅንጀናውን ተውትና እኔ የምፈልገው ፍሪደም ነው እያለች ነው። ነፃነትን ነው የፈለገችው። ያ ማለት ምንድን ነው እየነገረችህ እኮ ነው። የሆነ አፓርትመንት ብቻዋን ሩም ለመከራየት ብላ እናትየዋ እንዳስቆመችው ስራ ቦታ ላይ እናትየዋ እንዳስቆመችባት ለስቢ ሪሊስቲክሊ እናትየዋ የምትጠቀማት ይችን ምንድን ነው እንደ ገንዘብ ማምጫ አለች ልጅቷ። አምሶሪ ተሰይደስ በርግን አንዳንዴ እያየን መፍረድ ሁለት ስራ እየሰራች ነው የምታደርገው። ምንድን ነው የምታወራው? የሆነ እሱ ጋር እኮ ነግሬሃለሁ እኮ ለፍታ አሳድጋታለች። እዚህ ቦታ ላይ ያመጣቻት ሁለትም ስራ ሰርታ ምን ብላ የዛሬ ዓመት ድረስ እኮ ነገረች ሴትዮዋ። እስከ ዛሬ ዓመት ድረስ 2 ስራ እየሰራች 2024 መኪና አዲስ መኪና ገዛውላት ብላለች። ልክ ነህ እኮ። ነገር ግን ይህች ልጅ ደግሞ ብር ማምጣት ጀምራለች። ለስ ቢ ሪሊስቲክ እና አንድ ሻርኮ ለሚትንሽ ሁሉ ለፍታ ሰርታ አሳድጋ አሁን What? Like I heard you. Let me finish. Like for real. ይቺ ልጅ ብር ማስገባት ስትጀምር አንድ ዌብሳይት ጨርሰው ላጓ trust me bro. like እንደኔ ብቻ እንደመጣው ለምን ሚሊዮን አትሆንም? የእናቷ ብር ነው። አዳም ልጨርስ። አንዳንዴ እኔ ብቻ ገና በ3 ወር 1 ብር ስታመጣ ብር ያርገቻትማ አይባልም bro. ላሽ ብሮ come on bro. ዓመት ኑራት የሆነች ብር ስትመጣ ምን 20 ዓመት ለ9 ወር ውስጥ እንዴታው 20 ዓመቱን አረ እናት እኮ ነው ጋይዝ ረስተናል እኮ። ይሄ የእናንተ ሞደርን ዴይ አስተሳሰብ ነው። ይሄ እንደፈለገ ነው። ይኸውልህ አንዴ ልጨርስ።
ላይክ አንተን እንደማላስቆም አንተ ምን አታስቆም። እስ ላይክ ወረ ግሮን አስ ፒፕል ምን አለ መሰለህ አንድ ሰው እናት ለፍታ እዚህ ቦታ ላይ አድርሳታለች። እናት መካስ አለባት፣ ውለቷ መከፈል አለበት ያለ ጥርጥር። ነገር ግን ያቺ ልጅ ደግሞ አድቫንቴጅ መወሰድ አለባት የምትሉኝ ከሆነ አም ሶሪ አዲስግሩ ወጪው ይቺ ልጅ ነገር ምን አይነት አድቫንቴጅ ነው የተወሰደው? we never said that ሻርኮ አንዴ like what the hell wrong with you? no you አንተ ያልከውን እኛ ላይ we didn't say we're responding. did we say that though? አድቫንቴጅ ውሰጂባት ብለናል ወይ ማን አላችሁ አልታየኝም። አዳምጠኛ ይማኝት ይወደ እሱ ልጁ ነው ያለው እንደዛ ያለው ይቅርታና ማለት ነው ልጁ ነው። እኔ ይቅርታ ዮኒ ምን አለ መሰለክ ትናንትና ነው ከትናንት ወዲያ ሲያናግራት ራሱ ልጅቷ ቤት ገብቶ ዴዚ ቤት ገብቶ ወይዘሮ ቲና ወደዛ ዞር በይ ነው ያላት። ዋው ያ ቪዲዮውን እልክልሃለሁ አንዴ ዞር በይ ሲላት ምንድነው ያልከው ኢዚ ቶክ ቱ ሚ ምናምን ብላለች። ይሄው እዚህ ጋር ኮሜንቶች እንትን በሉ እና አንድ ነገር መነግራችሁ ለሴቶች ማለት ነው እናት ማለት ነው መደበቂያ ጎጆ ናት። ገብቷችኋል? ያሌለው ነው የሚያውቀው ስለ እናት ማለት ነው። ሁለተኛ ደግሞ እናትሽን ወንድ ልጅ እናትሽን ጥሶ እናትሽን ተናግሮ እናትሽን ገላምጦ አንቺን ወድሻለሁ ካለሽ ይሄ ትልቅ ስህተት ነው። 100% ሁለተኛ ደግሞ ምን አለ እዚሁ አሁን አንተ ቤት ማለት ነው ማንም ሰው ብሯን እንዲነካ አልፈልግም ነው። why you even talk about her money? why you even mention her money? ማንም ሰው እንዴ አንተ እንደው ምን አልከው እናቷን ነው የምትለው ስትል አይ እናቷ ከፈለገች ብሩን ትውሰድ። why you even speaking about her money? እንደዛ ከሆነ እንደገና ደግሞ ቦረም ላይ ደግሞ ሲቀጥል ደግሞ ማለት ነው እኔ እንትን የምለው እንደውም ለቪዲዮ የፈለጋት ነው የሚመስለኝ። ምክንያቱም ልጅቷ she's popular right now የእውነት ፍቅር ካለ ሲጀመር የእውነት ፍቅር ካለ ገስት ራሱ ገብቶ እናትየዋን በህዝብ ፊት አያናገርም ወንድ ልጅ ማለት ነው። ወንድ ልጅ እንኳን አይደለም ቀርቶ እዚህ ኢንተርኔት ላይ አይደለም ቀርቶ ቤት ውስጥ ራሱ ሰው ተሰብስቦ እናት ብትሰድበው ራሱ ዞር ብሎ ነው ወጥቶ የሚወጣው። እናት ልጅ እኔ በራሴ እኔ የዚህችን ልጅ ላይፍ እኔ ስለደረሰብኝ ነው በሷ እድሜ ማለት ነው በ18 ዓመቴ ማለት ነው። ግን መጨረሻ እናቴ አይሆንም ብያትም በጨለማ እንደወጣሽ በጨለማ ትገቢያለሽ ብላኝ እኔ ልጄን ሳይ ነው የምላችሁ በጨለማ ወጥቼ በጨለማ ነው የገባሁት ማለት ነው። ልክ እንደዚህች ልጅ ላይፍ ደርሶብኝ ያውቃል። እና እናትሽ መደበቂያሽ ናት። እኔ ለልጄ ዘረኛ ነኝ፣ ቡዳ ነኝ፣ ገዳይ ነኝ፣ ለማኝ ነኝ፣ ቆሻሻ ነኝ ለእናቴ ማለት ለእኔ ማለት ነው። ላይክ እንደ እናት ነው የምልገባካል ለልጄ ሁሉም ነገር ነኝ። እና አንደኛ በጣም ያዘንኩት ደግሞ በሜላት ሼሞኙ፣ ሁለተኛ ደግሞ ኢትዮጵያ እያለች በቀን አንዴ ነው የምትበላው። እኔና ሜላት ስራ ትተን አለ ለምንድን ነው እሱ ኢትዮጵያ በጣም ብር በምታገኝበት ሰዓት ስራህን ትተክ እሷን 24 ሰዓት ታወራለክ? አሜሪካን እያለች ደግሞ ነይ በራስሽ ገንዘብ ነይ ብለክ እሷን እንትን ብለክ እናትየውን መሳደብ የለብም። እኔ አሁን ፍቅር ነው ፍቅር በጣም አይን የለውም። ልጅቷን አሁን ሊፈርድባትም አልችልም። ግን ታጉራለች እንደዚህ ታጉራለች። መሸሸጊያሽ እናትሽ ናት። እኔ እግዚአብሔርን ነው የምላችሁ መሸሸጊያሽ መጨረሻ ድምፅሽ ርቋል። ስፒከሩን ይዘሽዋል መሰለኝ። አዲስ የምታለቅሽባት የምትደፈችባት እናትሽ ናት። እናት ማለት ጎጆ ናት። እውነት ያሌለው ሰው አሁን በዚህ ሰዓት እንዴት እንደሚቀና እናት የሌለው እናት አንድ ናት። ወንድ ሺ ነው ነገር መብቷ ነው። አሜሪካን ያለችው ምናምን የሚሉ እካካሞች ናቸው የገረሙኝ እንጂ የእኔ ልጅ አሜሪካ ናት። የእኔ ኃላፊነት የለብኝም እንዴ ለልጄ? እየነገርኳቸው ህዋት የሚባል ለሚ ብሬክ ዳ ህዋት በአናት ተተከለ ህዋት የሆንክ ልጄ ጋር ደርስ 100% ነው ማወራ። ዩ ዶንት በአናት ተተከለ ዘረኛ ነህ ግጥም አድርጌ ነኝ። እንዴት ነው ማለው ነው እንዴት ነው ማለው? ህዋት ፓርቲ ነው። ያንን ፓርቲ የሚደግፍን ካልፈለገች እናትየው አልፈለገች ማን አባቱ ነው የሚያስገድደው? ከእናት በላይ አውቃለሁ እያላችሁ ፖለቲካ የምትሰሩ ዘረኞችማ ቆማችሁ አይተናል እኮ። ለእሷ ደግፋችሁ አይደለም። እናቷን ሳትወዱ እሷን ልትወዱ አትችሉ። ምድረ ሌባ አታጭበርብሩ።
ልጁ ነጋዴ ነው፣ ወመኔ ነው፣ ኤቭሪባዲ ነው፣ ቆንጅዬ ነው፣ ቺኮች ይወዱታል። ከቺኮች ጋር በኃይለኛው ነው የሚጫወተው። ኤቭሪባዲ ነው ዘድውድ። ልክ እንደ ጨዋ ሰው አድርጋችሁ አምጥታችሁ እሱን ልታወሩ ስትሉ እኔ ቤት መጥቶ አልፈልጋትም እያለ ሲያስለቅሳት የነበረ ልጅ አሁን መጥቶ አሪፍ ልጅ ነው ምንድን ነው ትላላችሁ? ምድረ ሌባ ዊን ነው። ለልጁ አይደለም ጆኒ፣ ለልጁ አይሆንም። ሪሊስቲክሊ ሎንግ ዲስታንስ መጀመሪያ ደረጃ ይሰራ የሚሆን ይሳካላቸው አሉ፣ ግን 80-90% የማይሳካለት ማህበረሰብ እሱ የራሱ ጉዳይ አይመለከተኝም። እኔ አሁን እያልኩ ያለው እናቷን ዲስስፔክት ያደረገው ወንድ ለእሷ ሊሆናት አይችልም እያልኩ ነው። 4 ነጥብ እሱ ልክ ነህ። ነገር ግን እኔ እናትየውን ቢያከብር ኖሮ ሶሪ አምና ገና ኢንቮልቭ ቢል ኖሮ ነገሩ እኮ እዚህ ውስጥ አይገባም ነው። እናት የፈለገችው ብትል ፍቅር ቢሰጣል ለእናት ይቅርታ ይገባኛል። የፖለቲካ ልዩነት አለ። ላትወጂኝ ትቻለሽ፣ እኔ ትግራዋይ ስለሆንኩ፣ ግን እኔ ልጅሽን በደንብ ነው ማፈቅራት ምናምን ቢላት በክፉ አትመጣም። መመኔ አትመጣም ወይ ልጅ መልካም ነው ትላለች። ምናልባት በህዋት የደረሰባት ነገር አለ እናትየው። ኖባዲ ነውስ በህዋት የደረሰባት ግፍ ሊኖር ይችላል። ቤተሰቦቿ የሆነ ነገር ሆነ ሊሆኑ ይችላሉ። አብሶሉሊ ደግሞ ሆነዋል። አማራ ከሆነ ሆነዋል። ምንድን ነው የሚዋሸው? ስለዚህ አልፈልግም ማለቷ ምንድን ነው ችግሩ? ዘረኛ እንደነሱ እንደ ትግራዋይ ዘረኛ አለ እንዴ? አለ እንዴ? እዚህ መድረ ዘረኝነትን የቆረቆሩት እነሱ አረዱ እንደ ኢትዮጵያ ውስጥ ምንድን ነው የምታወራው? ስለዚህ አብሶሉትሊ የፈለገችውን ለልጇ ማለት መብት አለ። እንደነሱ ዘረኝነት ጥግ ድረስ ያለው የለም። አንገታቸው ላይ ካርታ አድርገው አይደል የሚዞሩት? ዘረኝነት እንኳን ዮኒሻ comes from everywhere. I think የዘረኝነት ከሁሉም ይመጣል ብዬ አስባለሁ። ግን እያልኩ ያለው አሁን እንደ እናት ግን ኢንስቲንክት አላት እናት። Of course. ኢንስቲንክት አላት። ገብቶሃል? ይሄ አይሆንሽም ካለች ዲስሪስፔክት ከተደረገች አከተመ። She knows what's best for you. She knows exactly what's good for you, what's bad for you. የፈለገ አንዳንዴ ትንሽ wrong ቢሆንም at the end of the day, the end goal, she want the best. So just go with it. ጠይቃችሁ እዚህ ውስጥ ያላችሁ በሙሉ ወንድምና እህቶቼ እናቶቻችን ተሳስተው ያውቃሉ ወይ? እነሱ የመከሩን ነገር ሆኗል አልሆነም? በላይፋችን መቼም አይሳሳቱም። ዮኒ መቼም ተሳስተው ያውቁም እናቶች። Can I add one more thing, Yoni? Go ahead, bro. So, salam, by the way. So here's the thing. What's up, Mickey? What's up, guys? What happens is, Daisy ያረገችው ትልቅ ጥፋት አለ። Inside your family conversation አውጥታ ትግሬ አታምጣብኝ ብላኛለች ብላስ በመንገሯ ብቻ ራሷን ዲስሪስፔክት አደረገች፣ እናቷም ዲስሪስፔክት አደረገች። ከዛ በኋላ ያ ልጅ ሄዶ የፈለገውን ነገር ቢል እሷ ማለት ያለባት ለእናቷ መቆም ነበረባት። ኖባዲ should disrespect your family። ዴት የምታደርገው ሰው ቤተሰብን ዲስሪስፔክት ካረገ አንቺ ላይ ቀስ ብሎ እያደጋችሁ ስትመጡ እንትን እያላችሁ ስትመጡ ሞር ዲስሪስፔክት ትደረጋለች። ገባ አይደለ? የዛኔ እሷ ኤንድ ማድረግ ያለባት እና እሷ she crossed that line. She's 20. She doesn't understand። ገባ? She doesn't understand። ገባ? ብሮከን ሆም የመጣ ሴት እንደዚህ ነው። አባት ፋዘር ፊገር የሌላቸው ምን ይሆናሉ? እኔ እናታቸውን ሬብል ለመሆን ይሞክሩና ሬብል ከሆኑ በኋላ እንደዚህ እንትን ብለው የቤተሰብ ሚስጥር ያወሩና ወንድ ሴቭ የሚያደርጋቸው ይመስሏቸዋል። ግን ወንድ ሴቭ አያደርግሽም። ካገኘው የተጠቀመብሽን ተጠቅሞ ላሽ ነው የሚለው። you know what I mean? we're men, we did this ድሮ። so ይሄን ነገር ካልሰማች አሁን አይደለም የሚገባት አዲስ እንዳለችው በኋላ ይገባታል። ወይኔ እናቴ የምትለው እናት ሁሌ she's looking out for you no matter what. ከሷ ነው የወጣሽው። ከሷ ስለወጣች ሁሌ እንደዚህ ያደረገችኝ I've never been happy። ገባ የዚህ ሀገር entitlement because you know the reason why bro። እኔ ቤት መጥተው ብዙ ጊዜ ከእናቷ ጋር እንጫወት ነበር before this happened። እኔ ቤት እየመጣች ዴዚ ከእናቷ ጋር ሆና ለምን ፊትሽ ትንሽ ስለሚመስል እያለ ያወርዳታል እና ከኋላ እናትየው ቁጭ ብላ እሷ ስትመጣ እዚህ አብራ ትጫወት ነበር። ፍቅር ነበሩ። ፈጣሪ መሰክሬ we never heard anything negative about it። ልክ ይሄን ወጠጤ ስትይዝ ጊዜ things change for real። እኔ I asked him too few months ago መጥቶ እንዴት ነው ተወዳለች ስለው I don't care አልፈልጋትም ያለው ቃል በቃል አልፈልጋትም። አሁን now he want a pepper, that's all it is about. He want the bench, the pepper. Mickey, so check this out, bro. The dude, right?
The dude, a couple months ago, whatever, from what I'm understanding, he was trying. He was telling Yoni he don't want her in any way, shape, or form. But there's video recording, and then now he realized he can benefit from whatever he got going on with her. Guess what? He trying to use like all this other bullshit, trying to talk about, oh, I'm trying to save her from her mom. The mom that just bought this girl a 2024 brand new car, left America to follow the daughter's dream, and y'all want me to believe that this mom doesn't want the best for Daisy? Come on. Exactly. The dude trying to play her, bro. You don't even fly her out. Nikki, in some let me ask you. አንተ የምትወዳትን ሴት አንተን እንትን የምታደርገው ፍላውት የምታደርጋት ወይስ እሷ ከፍላ? ኧረ እኔ ነኝ ከፋዩ። I'm a man, Yoni. He's not though. Yo, she about to pay. Yeah, see, ምን መሰለህ? እሷ ናት ብር የምታወጣው እሷ ናት። Yoni, it's pure manipulation. አልገባትም። ገባ አይደለ? This is manipulation. እና internally የሁሉም ቤተሰብ by the way, internally whether I don't want to talk about politics, I don't care about politics. Get Oromo, Tigreon, Kamaraon. Internally, they feel some type of way about other tribe. የታወቀ ነገር ነው። Definitely. እሱን ነገር ማውጣት የለባትም ነበር። እንደዛ ስትል እሱ ያደረገው በሱ ነገር ተጠቅሞ እናትሽ ዘረኛ ነች ምናምን ሌላ ነገር ተከተለ። በሱ ቤት እኮ ዴዚን ማኒፕሌት አድርጎ አሜሪካ ሊመጣ ስማ እናትሽን ኤክስፖዝ አድርገን በሶሻል ሚዲያ በዮኒ ማኛ ምናምን እንደዚህ አድርገን ከዛ በኋላ ፍሪደምሽን ተንሻለሽ እንደፈልግ እንሆናለን። ከዛ እሱ ሊበላ This man came here with a flyer. Somebody, he got a game flyer with Johnny. He came up here with a flyer of his game, a scheduled game, bro, a TikTok game, bro. ደግሞ እሷ ከማትወዳት ሴት ጋር ከእሷ ከማይግባቡ ጋር እሱ የሚጫወት ሊሸቅል ነው። እሱ ሊሸቅል ያስታውቃል፣ በጣም ያስታውቃል። ቪዛና ጌም ነው የፈለገው። ግን ዮኒ ስማ፣ እንኳንም ግን አወጣላት እንኳንም ላይክ በውስጥ ይሄ ነገር አላለቀም። ለመሰላችሁ ይሄ ሰውዬ አጨርብሮ ሸውዶ ምናምን ሌላ ነገር ይገባ ነበር። አሁን አትሊስት ዴዚ ቁጭ ብላ ይሄን ሰምታ ይሄ ሁሉ እኛ የምንለው ነገር ሰምታ ራሷ ዘላ ከሄደች ኖ ኢንፎርሜሽን በውስጥ ላኩልኝ። እያንዳንዳችሁ ስለዚህ ፍቅር ላይ ነው ያለችው። አትሰማንም። ግን ስለሱ ማንነት ዘግቡ ቤተሰብ በውስጥ ከያዝ ከአባቴ ዶክመንትን አመጣዋለሁ። እናቷን ደግመ ብትናገር ስለ ዴዚ አይመለከተኝም። እናቷን ደግመ ብትናገር አፕራምሹ ያንተን ዶክመንት አውጥቼ አሰጠዋል። እናቷን እንዳትናገር። እንደገና ይቅርታ አድርጉልኝና ለሴቶችዬ እዚህ ጋር ማለት ነው እንግዲህ ሁላችንም የደረስንበት እኛም ደርሰናል። እንደዚህ ተብለን እናታችንን አንፈልግሽም፣ አንቺ እሱ ደግ ነው፣ አንቺ ክፉ ነሽ ብለን ያሳልፈን መጨረሻ ላይ እናቱ ትክክል ሆና ተገኝታለች። ሲቀጥል ደግሞ እኔ ለሴቶች የምነግራችሁ ማለት ነው ከ15 እስከ 20 ዓመት ያላችሁ ሴቶች ማለት ነው ወንድ ልጅ መጀመሪያ ከእናትሽ አለያይቶ ወደ ራሱ ካደረገሽ ከዛ በኋላ ወንድ ልጅ ፍቅረኛሽ ሳይሆን ለሱ ቅርጫ ነሽ። በፈለገበት ሰዓት እየቆራረጠ የሚበላሽ ምክንያቱም የመጀመሪያ መጠገሽ የመጀመሪያ መሸሸጊያሽ እናትሽ ናት። ተለያይታለች። ይሲወርም ሳይ ተለያይሽ በኋላ ከእናትሽ ጋር ሌላ የምትጠጋበት ሰው የለም። ስለዚህ እንደፈለገ ይጫወትባታል። ግን ያልተረዳችኋት ልጅ ፖይንት አድርጉ። አስረዳን እስቲ ላውጋው እስቲ አስረዳን። አንተ በፈለግ አንደኛ ይቺ ልጅ ለምንድን ነው እንደ ቲፒካል አበሻ የምታዩዋት? ሺዝ ናት ቲፒካል አበሻ። ሺዝ ሃፍ ዋይት ሃፍ አበሻ። ቱ አይደንቲቲ ነው ያለው። በእናት አሜሪካ ይጨርስ። አዲስዬ አንዴ ይጨርስ። አንዴ ልጨርስ። ከዛ በኋላ እናንተ እንደፈለጋችሁ ጸጥ ብዬ ነው የማዳምጣችሁ። ፊጋስ ኖርስ ይቺ ልጅ እንደናንተ አይደለችም፣ እንደኛ አይደለችም። ቲፒካል አበሻ አይደለችም። የፈረንጅ ኢንፍሉዌንስ አላት። ግማሿ ነጭ ነች፣ ግማሿ አበሻ ነች። ስለዚህ ግማሽ ጎኗ እንደ ፈረንጅ መሆን ትፈልጋለች። which is ነፃነታቸው የሆነ እኛ ሀበሾች ምንድን ነው 30 ዓመት ሆኖ እናቱ ቤት ውስጥ ቁጭ ይላል አይደለ? አበሻ ግን ነጭ ጋር ምንድን ነው እናቷ ብቻ እንደምታሳድግ አረስተዋል። አንዴ እመጣለሁ አውቃለሁ። she's read by her mom only, that's it. የሆነ
በእናቷ ብቻ ይችልች ብታድግም ኢንፍሉዌንስ የሚባል ነገር አለ። ኢንፍሉዌንስ አለ። የኢንፍሉዌንሷ ምንድነው? ትምህርት ቤት አለ፣ የአባቷ ዘመዶች አሉ፣ ምኖች አሉ። የሉም ኖሮ አያውቁም፣ አብረዋት ሆኖ አያውቁም አልኩ እኮ። አሪዞና አሉ የምታሳድጋት የምታኖራት ሙሉ ጊዜዋን የምታሳልፉ ከእናቷ ጋር ጎሄድ ና እናለ ሀሳቤን እንዴት 18 ዓመት ከሞላት በኋላ መኪና ከገዛችላት በኋላ ለመጀመሪያ ጊዜ ሄዳ ድራይቭ አርጋ አባቷን ልታይ ስትል አባቷ አልፈልግሽም ዮኒ ዳስ ዲፍረንት ስቶሪ፣ ሌላ ነገር ነው። አንተ ከሆነ እሱ ጋር ሌላ ነው የምታወራው። አባቷ መፈለጉ አለመፈለጉ የተለየ ነው። ይች ልጅ ደግሞ እንደ ማንኛውም አሜሪካዊ ህፃናት ወይንም የአሜሪካ 25 ዓመት ሰው የ19 ዓመትና የ18 ዓመት ሰው ወጥቼ ፍሪደሜን ልፈልግ። ቅድም እኮ እየነገረች ነበር፣ አንተ አልሰማትም እንጂ ምንድን ያለች? ፍቅሩን ጅንጀናውን ተውትና እኔ የምፈልገው ፍሪደሜን ነው አለች። ያ ማለት ወጥቼ መስራት ፈልጋለሁ። ልጅቷ እያለች ያለች ለምን ላይ እንደምል ታውቃለህ? ፍሪደሟን ብትፈልግ ኖሮ በ18 ዓመቷ መውጣት ትችላለች፣ በ19 ዓመቷ መውጣት ትችላለች፣ አሁንም በ20 ዓመቷ መውጣት ትችላለች። አርጊመንቱ የመጣው ፊመን ዘገው ከዚህ ልጅ ጋር ማውራት ጀመረች። ይድን ሲ ፍሪደም የተባለችው የመጣችው በዛ ነው። መሄድ ትኬት ቆርጣ መሄድ የፈለገችው በዛ ነው። ፍሪደሙ የተፈለገው ከዚህ ልጅ ጋር ለመገናኘት ብቻ ነው። ታወዜ ቢፎር ምንም አይነት እንደዚህ አይነት አልነበረም። ይህን አንደርስታንድ አንድ ጥያቄ ልጠይቀው። አንድ የዌብሳይት አንድ ጥያቄውን ልጠይቀ እንደ እናትየዋ ልክ እንደ ትክክለኛ ኢትዮጵያዊ እናት ከሆነች ማለት ነው የልጅቷን ዝም ብላ ሰምታ ነው የምትነዳው ወይስ በእናትነቷ አቋም ይዛ እዚህ ጋር መሆን አይችልም እዚህ ጋር መሆን ይችላል ትላለች? ትክክል የኢትዮጵያ እናት ከሆነች አይደል? እናትየው በጣም እኔም አሁን ብልህ አንዴ ይሁን ለጥያቄ ነው መለስ ወይስ አንተ ነው የምታወራው? ኖ ትክክለኛ ጥያቄ ልጠይቀ ነው። ይሁን ያ ራስህ ጠይቀህ ራስህ አትመልስልኝም ማለት ልጅቷ ኖ ጥያቄ ለምጠይቀ ይች ልጅ ትምህርቷን አቋርጣ ኢትዮጵያ ወስዳት ትምህርትሽን የምትጨርሽው ኮሌጅ ፌመስ ኮንሽና ብር ከሰበሰብሽ በኋላ ነው ትክክለኛ ኢትዮጵያዊ እናት የሚለው ወይስ ትምህርትሽን ጨርሰሽ ነው የሚለው? ኦፖርቹኒቲ ታገኘች። እዚሁ ጠየኳት። ስማ ላውጋው እዚሁ ጠየኳት። ዴዚ ምን አለች? እየተማረች ነበር ራሷ ዴዚ ማም I want to go to Ethiopia. I want to make videos. I want to be famous. I want to make money. Then I go to school. Her daughter said that. Daisy said that he. Kaza Natayo, she said, okay. Okay, are you sure you want to do this? She said, yes. So they fly out to Ethiopia. Kaba, fly aderegu. Jammarach. Maposa jammarach. Interview makrab jammarach. Promotion masraj jammarach. Abro mohon jammarach. Then after that, ከዚህ ልጅ ጋር መደዋወል ጀመረች። ገስዋል መደዋወል ጀመረች። ፎንቃው ስገባ መሄድ አለብኝ አልፈልግም። የት መሄድ ነው የፈለገችው? ልጁ ጋር። ከዛ አልፈልግም ምንም ነገር ይቅርብኝ ብላ ጥላ ልትሄድ ስትል አሰማደር ነው ማድረግ ያለብሽ ይሄን ነገር ነው መሆን ያለበት። የመጣሽበት ጉዳይ ይሄ ነው። ስለዚህ በዚህ ነገር እንጨርስ ነው። ልጁን ጀመረች። ይኸው እንደምታየው አሁን ካልሄድኩኝ ነው ጨዋታ። ሁሉ ነገሯ ካልሄድኩኝ ነው ጨዋታ። ስለ ፍሪደም አይደለም ካልሄድኩኝ የሚል ነገር ነው ያለው። ያ ነው የሆነው። ብሮ የምትለው ካለ ንገረኝ። አንተ እንደ እናት ምንድን ነው የምትለው? ልጅቷ እንደው እውነት ለመናገር በፍቅር አብዳ ነው እንጂ እኔ እምዬ እናቴን አይደለም ዲስሪስፔክት ያደረገ ሰው ላገባው አንድ ቀን ቡና ከሱ ጋር አልጠጣም። መድኃኒዓለም ነው የምልህ። እምዬ እናቴ መከራ ያደረገ እናቴን ዲስሪስፔክት አድርጎ እዚህ መጥቶ ሶሻል ሚዲያ ላይ እንደዚህ ያደረገውን ሰው እንኳን ላገባው አብሬው አንድ ቀን ምሳ አልበላም። ይኸው መድኃኒዓለም ነው የምልህ። ገባህ? በፍቅር አብዳ ነው እንጂ ነው አይደለም። ላውቀው ያስጨርሰኛል። በጣም ተሳስታለች። በጣም ሮንግ ነው እሱ። በትክክል አፍቁራት ቢሆን ኖሮ እናቱን የልጅቷን እናት እንኳን እዚህ መጥቶ ሰው ለፊት እንደዚህ ዲስሪስፔክት ያደርጋል። አለያያቸው እኮ ከኢትዮጵያ ለብቻዋ እንድትመጣ ያደረገው ሳይከፍል በገዛ ገንዘቧ እንድትመጣ ነው። ከኢትዮጵያ በሱ ገንዘብ ነው የመጣችው። ታዲያ ገንዘቧ እንድትነካ አልፈልግም ሁሉ እኮ አለ እኮ አንተ ቤት ራሱ ገንዘቧ እንድትነካ አልፈልግም እንዲህ እንድትል አልፈልግም። እንዴት ነው ስለ ብር የሚያወራው? ሀው ዴልህም
እንዴ? ስለዚህ ቆም ብለህ አስብ እንጂ ትግራይ ስለሆነ ነው። ትግራይ የማይወድ አማራ አለ። ምን ልታደርግ ነው? አዲስ ነገር ነው እንዴ? አማራን የማይወድ ትግራይ አለ። ኦሮሞን የማይወድ አለ። አማራን የማይወድ አለ። ካልወደደች አልወደደችም፣ መብቷ። በግድ ትግራዋይ እየተጠላን ነው። እውነትህን ነው። እነ ሎዛ ጎዛ አንቀን እንገላለን አማራ ህጻናት ብናገኝ እያሉ አይደል እንዴ? ባለጌ ሰው ዘሩ ሳትክተቱ። ባለጌ ሰው ባለጌ ነው። በቃ ምንድን ነው አንዱ ሆኖ አድርጎ ይመጣሉ። እኔ እኮ ይላችሁ በልጁ እኮ ማየት አንድ ዌብሳይት በልጁ እኮ ከእናንተ ጋር ነኝ። አሁንም 3-4 መደጋገም አልፈልግም። ልጁ ጋር ልክ ናቸው። እኔ የሎንግ ዲስታንስ ማለት ሰፖርት አላደርግም። ልጅ ሆናታል መምን ልጅ አይደለም። ነገር ግን ይቺ ልጅ ደግሞ ከእናቴ ነፃነት ይኖረኝና የራሴን ስራ ለስራ የራሴን ህይወቴን ላቋቁም የራሴን የሆነ ነገር ላድርግ ብትል መብቷ ነው። እሱን ማን ከለከለች? እወዝ ና ኳስችን ላውጋው ይሄ መጣው አሁን ነው። ይሄ ልጅ ነው ያደረገው እያልኩ እኮ ነው። ከእናቷ ከኢትዮጵያ ሊያያቸው እሱ ነው እያልኩ እኮ ነው። እናቷን ጥላ እዚህ ለብቻዋ እንድትመጣ ያደረገው እሱ ነው እያልኩ እኮ ነው። አካውንቷን ኮንትሮል የሚያደርገው እሱ ነው እያልኩ እኮ ነው። ምን ቀረው ይሄ ዱቄታም ሌባ? ይሄ ሌባ ነው። እና ላጓል ለሚሳይ ዋን ቲንግ ቱ ዩ ብሮ እኛ እኔ በበኩሌ ዴዚ በራሷ ተማምና በራሷ እንትን አቃል ችላ ሄዳ ልጁን ከፈለገች ትሄድ እንዴ ምን አገባን? she's 20 years she's an adult እንደፈለገች ትሁን እንዴ ምን አገባን? ምንም አያገባንም። if she really want to choose that for herself ይሄ ሁሉ ምክር ሰምታ እሺ ካለች ምከረው አልሰማም ካለ መከራ ይምከረው። ምን አገባን? እንደ ማዘር ግን ያማል። እስከ መጨረሻው ታገላለሁ ነው እናት እያለችው እንደሚመጣ ስለምታውቅ ቀድማ ነው የምትናገረው። የሆነ ፈጠን እያልክ አውራ እንዳታድርብን አደራ። እናት ነች፣ ልክ ነች። እናት ነች፣ ልክ ነች። ሁሉም ማንኛችንም ወላጆች የምናደርገው ነው። እኔ አባት እኮ ነኝ፣ የማደርገው ነው በልጆች። ነገር ግን በልጅቷ አይን ደግሞ እኔ 18 ዓመት በላይ እስከሆንኩኝ ድረስ አደልት ነኝ። የራሴን ስራ መስራት ፈልጋለሁ። ከእሷ ጋር መኖር አልፈልግም። ኮንትሮል የምታደርገኝን አልፈልግም። ኧረ በመድኃኒዓለም አሁንም ስማ፣ እንደው አልሰማም ማለት እንዴ ሰውዬው ያልኩህ ይኸውልህ 18 አልፏታል። 19 ሆናም ችግር አልፈጠረችም። 20 ሆና ችግር ከእናቷ ጋር አልፈጠረችም። የፈጠረችው ችግር ከዚህ ልጅ ጋር ስትገጥም ነው ተባለ። እሺ ከዚህ ልጅ ጋር ሆነ አይኗ ሲነቃለት አይኗ በራ። ምኑ ነው የሚነቀው? ፓሪስ ለመሄድ እኮ ነው የውላት ግን ስዊዘርላንድ ለመሄድ እኮ ነው የውላት ግን እሱማ እኔ ቅድም እኮ ነግሬሃለሁ። ስታተስ ፈልጎ ነው ብያለሁ እኮ ኦልሬዲ ቶልድ። በቃ እሱን ካወቅክ ደግሞ እናቷን እንዴት ብለኝ ታደርጋለህ? እንዴት ነው አይኗ በራ የምትለው? ይሄን ካወቅክ አይኗ በራ የምልህ ምንድን ነው ፍሪደም ሆነን አወቀ። አሁን እኔ ይቅርታ አድርግልኝ እንደዚህ የምትመስለኝ ምንድን ነው ከቤት ወደ እየበላች ነው የወጣች ነው ኦንላይን ቀንና መስራለች። የምትፈልገው ነገር መኪና የተገዛላት ነው። ከዚህ በላይ ፊልም የምትፈልገው ይችላል እንዴ አትፍረዱበት። እሱም አዳፕትድ ነው አቅም ምን ለማለት ፈልገህ ነፃነትን አቋም። ሰላም እንዴት ናችሁ? ሰላም እድልን ስጡንና እየሰማው ነበር። ለካ ከኔ ሌላ አክሰስ ያለው አለ አካውንት። በስመ አብ ወልድ እኔ ብቻ መስሎኝ ነው። እዚህ ጋር ምን መሰላችሁ፣ የቤተሰብ ነገር ቤተሰብ ነው። ቤተሰብ የትም አይሄድም። የፈለገ መስተካከል ነው ያለበት። እና በአሁን ሰዓት አንደርስታንድ እች ልጅ ፍቅር ሊዛ ትችላለች፣ ትሳሳት ትችላለች። አሁን ሶሻል ሚዲያ ላይ ወጥተን የምናወራው ዲስ ኢዝ አወር ፓስት እኮ በዚህ ዕድሜ የተሰራ ስህተት አይደል አሁን የምንከራከርበት ያለ ነው። ሴት ወንድ እያለን ዋይ አር ዊ ፋኪንግ ላይክ ሪፒቲንግ ታሪክ ለምንድን ነው የምንደግመው? እች ልጅ የምትሄድበት መንገድ ስህተት ነው። ላኪ ልትሆን ትችላለች። ይህ ልጅ ሰርፕራይዝም ሊያደርገን ይችላል። የሆነ ጥሩ ነገር አድርጎም የሆነ ጥሩ ፊውቸር ሊፈጠር ይችላል። ግን ማጆሪቲ ኦፍ ታይም ምንድን ነው በጣም ብዙ ነገሮች ፌል ሲያደርጉን ያየ ነው አይደል? ማጆሪቲ መሳቂያ የሚያደርገው ሪሌሽንሽፕ ኤግዛክትሊ። እና ሴት ልጅ ሆና ማለት ነው ከእናት ጋር ሁልጊዜ ኳረር ይኖራቸዋል፣ ግጭት ይኖራል። ማይ ሰጀሽን ከአባቷ ጋር ያለውን ነገር ፊክስ ብታደረግ ዩሮፕ ከመሄዷ በፊት ከአባቷ ጋር ያለውን ሪሌሽንሽፕ መንድ ብታደረገው ደስ ይለኛል። ደን የወንድ ልጅን ቫሊዩ ያኔ ልትረዳው ትችላለች።
የእናትን ቫሊዩ ልትረዳው አትችልም። በአሁን ሰዓት ማወቅ ከፈለገች የእሱንና ዲስሬስፔክት ታድርግና ትየው፣ ያኔ መልሱን ታገኛለች። because if it was the other way around, if she's the one disrespecting his mom, ድሮ ሄዳለች። አክትሟል። የለም እኛ ወንዶች የምናወራው ድርድር የለም። በእናት የፈለገ ይምጣ፣ ማንም ቢያወራ አለቀለት። ማንም ሴት መጣ ዲስሬስፔክት ብታረግ እናትን ተዘኔ ነው ደሬ ምናምን ማንም ይሰማት የለም። እና ለኪ ነው አዎቺ ልጅ ገና ያንግ ነች፣ ወጣት ነች። she's gonna make the mistake። ይሄ ቢቀር ለእናቷ ብላ ራሱ እንኳን she's gonna do dumb things የማይቀር ነው። ግን አይ ሆፕ እንደ አይነት ነገር ውስጥ ከምትገባ ማለት ነው አትሊስት በደንበኛው ኢሞሽናሊ ጠንካራ ሆነ ስህተትን ብታደረግ እንኳን አስባበት ለኪ ነው በማስተዋል ቢሆን አትሊስት ዳሜጁ ሚኒማይዝ ይደረጋል። አሁን እኮ ምንም የሚያስቆማን ነገር የለም። ፓስፖርቱ ነው ማውጣት ትችላለች፣ ሁሉን ነገር በራሷ ማድረግ ትችላለች። ስቴት ብትቀይር እናቷ የት ነው የምታገኛት? ትማታገኛትም። ለምን? ልጅቷ ስል ገና ፍራጃይል ገና ሬዲ አይደለችም ለዚህ አይነት ህይወት። እና ፕሊዝ ሶሻል ሚዲያ ላይ ባካችሁ ለኪ ነው ይሄ ሳይድ የሚያዝበት ነገር አለ። ቤተሰብ መሀል ማንም መግባት የለበት። ቤተሰብ ደግሞ have the right to choose ለልጆቻቸው ጥሩ ነገር አለ። ዘራርገውት ማማ ፊሽካ ሎዛ ጎዛ ምናምን አቢዩዝ ነው የምታረጋ ምናምን እያሉ ሳይድ ይዘው ለሱ ብቻ ሳይድ ይዘው መጨፈር ጀመሩ። ሰሩት ከተቱት መሆን የለበትም። ባሽ ልታመጪ እካክ ሰውየው ነው እሱ እኮ ይሆን ያውቀው በአናፊት ተከላይ አንቺ ቁልቋላ በዛ ሶሻል ሚዲያ በሱ ወሬ ምናምን አድርገው ሞር ቪው ምናምን እንዲኖር ምግብ አልነበረ ምናምን ውሸት። እኔ በጣም ያስጠላኝ ዘር ላይ ከተቷቸው ሁለቱንም። አሁን ማዘሯናቸው ሁልጊዜ የሆነ ነገር ነው አይደለ? አንድ ትግሬ ነካ ሮጠው ትግራይ ቤት ነው የሚገቡት። እግዚአብሔር ምስክሬ ነው የምልህ። ሮጠው ወስደው ታስታውሳላችሁ፣ በሄቨን ጉዳይ እኛ በሄቨን ጉዳይ ስንጮህ አወት የሚባል አንድ ቀን ባሏ መጥቶ ተናግሮ ማያውቅ ስለ ልጇ ቤት ተሰጣት ሲባል ሮጦ መጣ። ከየትም አፈላልጎ ከዛ የት ነው የገባው? ሮጦ የገባው ትግሬ ቤት ነው። አወት ተባለ፣ ትግራዋይ ተብሎ ሳይድ ይዘው መጨፈር ጀመሩ። ስለ ልጅቷ አልተጮኸም። ስለ ልጇ አንድ ነገር አላለም። ዞር ብሎ ያላየ ሰውዬ አመጡትና ገስዋ አሁን እንደዚህ ነው እየተባለ መዋሸት ተጀመረ። አሁንም በዚህ ልጅ ጉዳይ እናቷን ዲስሪስፔክት ያደረገ እናቷን ያዋረደ እናቷን ብዙ ነገር ያለ ሰው ሆኖ ፍቅር ውስጥ ሆኖ ዘርገቡ። ቀንደኛ ዘረኞች አይደሉ እንዴ? ማማ ፊሽካና ሎዛ ጎዛ ኦካክ ቀንደኛ ዘረኛ አይደሉ እንዴ? ጥቅም ወረቀት ስለተፈለገ ልጅቷ ተሽላ ስለተገኘች ዴዚ የተሻለ የጸዳ ፋሚሊ ስላላት ልድገመው፣ የአማራ የጸዳ ፋሚሊ ስላላት ጥቅም ፍለጋ ባረም ላይ ምንም የለውም። እሱ ልትበይ ነበር ዴዚ። 5 ሳንቲም የሌለው መናጢ ነው። እሷ ግን አላት። ሺጋት ደሞ የጸዳ ቤተሰብ አላት። በስርዓት ያደገች ልጅ ናት። ጨዋ ልጅ ናት። ዩ ሲ ዘ ዲፍረንስ። የእናንተ ቢሆን አሳልፋችሁ አሰጡ። ምድረ ሊግ አታስመስሉ። ዴዚ ጨዋ ናት። አታስመስሉ። በዘር ከሄዳችሁ ጥግ ድረስ እመጣለሁ። በምትፈልጉት አስተነፍሳለሁ። እነሱን የጀመሩት ገብተዋል። እግዚአብሔር ምስክር። ዘሩ ጠላቻው ትጠላለች። ሰው አሁን ስማ፣ ዋናው ስማ ብሮ፣ ይሄ ሁሉ የተጀመረው ራሱ በዚህ ልጅ ነው። የዚች ልጅ እና የእናቷ ጉዳይ አንተ ስለሚያከብሩ አንተ እንደውም ከዚህ ላይ በኋላ እውነት እነሱ እውነቱን ቁጭ አድርገህ አንድ በአንድ አናግራቸው እና እናትና ልጅ መለያየታቸውና ግን ቢሆንም እኛ ድሮ አሁን ስንመከር አንሰማም ነበር። ግን ከ1 ዓመት በኋላ ከ2 ዓመት በኋላ እናየዋለን። እንደዚህ ተብለን ነበር። ሰው ምከራቸው እንጂ እና አስታርቃቸው እንጂ እሷ ከእናቷ ርቃ አሁን ምንም አታገኝም። ከእናቷ ብትርቃ ሴቶች እንደማይማሩ የምታውቀው ሻርኮ አልፈልግሽም ነው ቃል በቃል ያላት። አይፈልጋትም። እሱማ የታወቀ ሲያወራ ይታወቃል። አልፈልግሽም ሲያወራ ይታወቃል። ዳልሽ ዴዚ በጣም ነው የምትወደ ፒስ በቃ ተረዳት ስለው አልፈልጋትም በፍጹም የሆነ አልፈልጋትም ይችል ልጅ ብሎ ቃል በቃል የተናገረ ሌባ ዛሬ መጣ። ልጅ እኮ እንደማይፈልጋት ሰናቢስ ስታተስ ወደዋለች። ከበፊትም ተወደው ነበር፣ አሁንም ተወደዋለች። ልጅቷ የመጀመሪያ ፎንቋ ነው። አፈር ከድሜ ነው የምትገባው። አስተፋለም የመጀመሪያዋ ይገባላታል። ማንንም አትሰማም። እሱማ ማንንም አትሰማም።
የመጀመሪያ እናንተ መጀመሪያ ፍቅረኛ የሆናችሁ ሴት እኮ መቼም አትረሳችሁ። ምንም አትሆንም። አሁን አትሰማም፣ ማንንም አትሰማም። ትክክል። ይሄ ነው ትልቁ ችግር። አሁንም የምናገረው ምንድን ነው? ሴቶች አስቡ፣ አስተውሉ። ከእናታችሁ የሚበልጥ ከቤተሰብ ለዚያ በቃችሁ ቤተሰብ ሆኖ በጎረምሳ በወጠጤ አትሸወዱ። ወንድ ይመጣል፣ ወንድ ይሄዳል። ሴት ትመጣለች፣ ሴት ትሄዳለች። ቤተሰብን ግን አትሽጡ። ሸቀጥ አታርጉ። እውነቴን ነው የምለው። ከቤተሰብ ዲስስፔክት የሚያደርግ ሰው ጋር ፍቅር መመስረት ማለት ሞት ይሻላል። ሞት ነው የምለው። እና ቢግስት ፕሮብለም ያለው እዛ ጋር እናቷን ሙልጭ እያደረገ እየተሳደበ ይሄን አለች፣ አዎ ትላለች። እናት የማትፈልገው ነገር አለ። ልጁ ወያኔ ነው፣ ህወሓት ነው የሚለው፣ ህወሓት ነው የሚፖስተው። ይህን አትወድም እናት። ልጇን ለህወሓት አሳልፋ መስጠት አልፈለገችም። ምንድነው ጥፋቷ? እናቱ ምንድነው ጥፋቷ? እናቷ መብቷ ነው። መብቷ አይደለም። ማንም ሊል አይችልም። እኔ በወለድኳት ልጄ እኔ ነኝ እንጂ ፈላጭ ቆራጭ አንዳችሁ መታችሁ እንደዚህ አትችልም። ለአግባቡ ግን መብቷ ነው አሁን ነው የምትለው እንጂ ቅድም መብቷ ነው እያልክ አልነበረም። ቅድምማ ነፍሴ እናትየው እንደዛ ብትሆነ ሻርፑ አዳኔ ዝም በል አዳምጥ። ይኸውልህ ልጅ እናትየው የፈለገችው ማለት መብቷ ነው። ነገር ግን ልጅቷ ያለ መቀበል ደግሞ መብቷ ነው። አሁን ነው ቅድም ያልኩት ግን በእናቷ ስር ሲባሉ ለዴዚ ራሱ ነግሬያታለሁ። ለዴዚ ያልኳት ምንድን ነው እናትሽ የፈለገችው ማለት መብት አለት፣ ነገር ግን አንቺ የመቀበል መብቱ አለመቀበል መብትሽ ነው። እንዴ እናቶቻችን የሚሉትን አናክብር ማለት ነው። አለመቀበል የሚለው ምክንያቱም ይሄ የአሜሪካ አሳሰብ ነው። ይሄ የአሜሪካ ልጠይቅህ፣ እናት የምትለኝን እኔ አልሰማም ማለት ነው። የሚጠቅመኝን ነገር ስናጠይ አሰማም አይደለም ዮኒ፣ አሰማም ሳይሆን ይች ልጅ ያደገችው ቅድምን ብላለች። በቤተክርስቲያንም በምንም ያደጉት እኔ ሁሉም የእግዚአብሔር ልጅ ነው ብዬ ነው። በይሄር ዘር ቋንቋ ነገርን አላቅም አልወድም አለች። ስለዚህ ስለ አንድ ነገር ብዬ ልውጣ፣ ይቅርታ ያው ቀጥያ ወይ ገልዬ ቁጭ ብለሻል እንዴ? ረስቼው ቁጭ ብያለሁ እኮ እስካሁን። ያ በቃ እኔ መውጣት ስላለብኝ ነው። በውስጥም እንትን እንላቸዋለን። አት ኤንድ ኦፍ ዘ ዴይ እናትና ልጅ ናቸው። ማንም ሰው በእናትና በልጅ መካከል መምጣት የለበትም። እናት የሆናችሁ ደግሞ ታውቁታላችሁ የልጅን ነገር። ብዙ መስዋዕትነት ከፍለንላቸው ያሳደግናቸውን ልጆች ለጥሩ ነገር ለቁም ነገር እንዲበቁልን ነው የምንፈልገው እና አይም ሹር የዴዚም እናት እንደዛ ነው። እና ሁላችንም በተቻለ መጠን ለማስታረቅ አብረው እንዲሆኑ ለማድረግ እንጂ ለመከፋፈል በፖለቲካ በተለያየ ነገር ባንጠቀምባቸው ደስ ይለኛል። እና እደውልላታለሁ፣ ለቲናም ለዴዚም እደውልላታለሁ። ሚሊዮንዬ አንተም በውስጥ ስራችንን እንሰራለን። መልካም ቀን ጋይስ። እሺ ቻው ባይ። ኦኬ ባይ። እናቱ አሁንም የምንናገረው ምንድን ነው? ቤተሰብ እናትና ልጅ እንዲለያዩ አልፈልግም በጎረምሳ ምክንያት። የኔ ፕሪንሲፕል ይሄ ነው። እናትና ልጅ አብረው መሆን አለባቸው። እናትና ልጅ መግባባት አለባቸው። በአንድ ወጠጤ ጎረምሳ ተብሎ እናትና ልጅ አይለያዩ። ይሄ ልጅ ለራሱ መተዳደሪያ የለውም፣ እንኳን እሷን ሊያስተዳድራል። ሂደዚ እናቷን ዲስስፔክት እያደረገ እንትን ማለት አይችልም። ስና ገና ሀብን እናትን አርክሶ አውርቶ ልጅን መውደድ አይቻልም። ምን አይነት ቤተሰብ እንዳሳደጋቸው አላውቅም። እናቴን ዲስስፔክት የሚያደርግ የእኔ ወዳጅ ሊሆን አይችልም። ከእኔ ጋር እንኳን በጋብቻ በምንም ነገር ሊደርስ አይቻልም። ለማፈቅራት ሴት ሪስፔክት ነው። የፈለገ ብትል ማዘርዬ ይቅርታ ካጠፋ ይቅርታ አድርግልኝ፣ የፖለቲካ ልዩነት ሊኖር ይችላል። ያንን እንኳን ሲሰማ ያን ቮይስ ሜል ስሰማ ትግራይ ነው አልፈልግም ሌላ ዴት አድርጊ ስትባል፣ አዎ በነበረው ጦርነት በነበረው ነገር እረዳሻለሁ፣ እኔ ግን ልጅሽን እወዳታለሁ፣ ከዘር ጋር አታገናኙ ብሎ ነው መተው ያለባት። ቢችል ኖሮ እኔ ነኝ የምቆጣጠራት፣ ምንም አታመጪም ነው ያለ። በእኔ ስር ነው ያለችው፣ ምንም አታመጪም ነው ያለው። ዲስ ቦዲ ሳይድ እንደዚህ አይነት ሰው ጋር ቤተሰብ መመስረት በጣም ይደብራል። አሁን ዴዚ አትሰማም።
መስሚያ ጥጥ ነው። ግን ዮኒ እናትየዋ ራሱ እንዴት እንደወጣች አየህ አይደል? አንተ መድኃኒት ትውጣለች ብላሽኛል ስትላት መልሽ ስትል ለምን መሰለ ያለችኝ ፐርሰናል እንትንን ወጥቼ ኤክስፖዝ ማድረግ አልችልም። ምክንያቱም ቆይ ልንገርህ፣ እናቷ እኮ ናት፣ ገበናዋን ደባቂ እኮ ናት። አንተ ምንድን ነው የምታወራው? አንተ ያደግክበት ፋሚሊ ሊለይ ይችላል። እናት ግን ገበና ደባቂ ናት። ገበና ደብቃላታለች፣ አትናገርም። ልጄ እንዲህ ነው በውስጥ አውርተናል፣ ግን በዲቴል ወጥታ የልጇን ነገር አታወራ። ይህን አስተውል ብሮ። እናት ናት፣ የፈለገ ብትናደድ እናት ናት። ከታች ሀብታ አንደርስታንድ የሀበሻ ካልቸር ካልቸራችንን አታውቀውም። የእናትና የልጅ እንትን በደንብ አንደርስታንድ ዌብሳይት አንዴ የሀበሻ ካልቸር ምንድን ነው? ኤኒቲንግ ቤት ውስጥ የተደረገ ነገር ላከር ሩም ኮንቨርሴሽን አያወጣም። ገባህ? ሜይ ቢ ዋይት ካልቸር ኦፕንሊ ሊያወሩት ይችላሉ። ይሄ ነገር አንደርስታንድ ስለማታደርገው ኦፍኮርስ ሺዝ ገና ሃይድ። ለምን ብላ ነው የምታወጣው? ኢን ፍረንት ኦፍ 25,000 ፒፕል 30,000 ፒፕል እንደዛ ካላችሁ ለምን አደባባይ ላይ? ልጅቷ እናትዬ እኮ ነች የጀመረችው ወደ አደባባይ ነው። ዮኒ አይጂ ለኔ የተጀመረ ይሁሉ እኮ ቲክታክ ላይ አይደለም። ብትጀምርም እናት ናት። ብትጀምርም የሀፍታ አንደርስታንድ አንዳንዴ ሴት ልጅ ወይ እናት ከእሷ በላይ ሲሆንባት ሺስ ፕሮባብሊ ሪችንግ አውት ፎር ሄልፕ ግን እንደዛ ብላ እንትን ካለች እንዳለ ጎዝጉዛ መውጣት እኮ የለባትም እኮ። ሺስ ጀስት አስኪንግ አውት ፎር ሄልፕ። ልጇ እንደዚህ ሆነ። እኔም ጠየቀችኝ፣ በውስጥ አውርተናል። ሎንግ ታይም እኮ ከእናትየው ጋር በደንብ አውርተናል በውስጥ። አንድ ቀን ይዤው መጥቼ አላውቅም። ለምን በውስጥ ያወራችኝም በውስጥ ነበር የጠበቁት። ቲክታኩ ሊፈነዳ ሲል ነው እኔ የመጣሁበት። እንግዲህ ስመጣም አሁንም ማድረግ የምፈልገው እናትና ልጅ ሰላም እንዲያመጡ፣ እናትና ልጅ በሰላም ሊቆዩ ነው የምፈልገው። እናትና ልጅ መስማማት አለባቸው ብዬ ነው የማስበው። የእሷ ኮንሰርን ምንድን ነው? የዴዚ መስኪን ስለሆነች እሷን ይቅርታ ጠይቅና ሰላም ይፈጠር ነው እያለች ያለችው። እናትየው ደግሞ አልወደደችውም ልጁ። ሺ ጋር ኤቭሪ ራይት መብቷል። ገባ? አልወደደችውም። በቃ ምን ማድረግ ይቻላል? እናትና ልጅ ግን መጣላት የለባቸው። ልጁ ደግሞ ሬፑቴሽን አለው እዚህ ላይ ስላለ ዘረኛ አይደለውም ይላል። እውነትህን ነው የምናየው መስሎኝ ሶሻል ሚዲያ ላይ። ልጁ ዘረኛ አይደለም። ማንን ነው የሚያታሉት? ቪዲዮ እኮ ፊት ለፊት ነው የምናየው። ስለዚህ አንዳንዴ ማሰብ ጥሩ ነው። ከእናት የበለጠ ማንም የለም። እናት ለሁሉ ነገር ይሄን ያህል ዓመት ያሳደገቻት እናት ለአንድ ወጠጤ ተብሎ ስሟ መጥፋት የለበትም። ይሄን ነው የሚለው እናት ስሟ መጥፋት የለበትም። እናትና ልጅን እኔ በምችለው አቅም ለማስታረቅ ሞክራለሁ። ከዛ ጎረምሳ ጋር ያላት እንደፈለገች ትሁን። እናትና እሷ ግን መግባባት አለባቸው፣ መነጋገር አለባቸው። ሪስፔክት ዩር ማዘርስ ፕሊዝ። አንድ እናት ነው ያለ። ሚሊዮን ጎረምሳ ልታመጪ ትችያለች። ማንሽም ሴት እናት ከሄደች ሄደች ነው። ዩ ዊል ነቨር ጌት ባክ ኢትስ ጎና ቢ ቱ ሌት። እና አንዳንዶቻችሁ ስሜታችሁን ብቻ መብቷ ነው አሜሪካ ምናምን ቂጧን መጠረግ አችልም። ምንድን ነው የምታወራው? ወሬኛ። አንድ ቀን ስራ ሰርታ አታውቅም ዴዚ። ሺ ኔቨር ወርክ ነቨር። ለአንድ ቀን ስራ ሰርታ አታውቅም። ፍሪደም እኮ የምትፈልገው ስራ ሰርተ የራስን ላይፍ ጀምረ የራስን ነገር አድርገህ ነው። ጎረምሳ ስለመጣ ነው ለብቻዬ ፍሪደም ይኑረኝ አለችው። ከዛ በፊት ትምህርቷን ነበር እያደረገች ያለችው። ስለዚህ አሁንም በደንብ ብታስተውሉ ጥሩ ነው ባይ ነኝ። የምትሉት የመጨረሻ ነገር ካለ እናንተን ልስማችሁ። ሚጣለች ታወራ። ሰላም፣ እንዴት ናችሁ? አለን እናቱ። አይ እንግዲህ ያው ከቅድም ጀምሬ ስከታተል ነበር። ያው እንደ ሴት ያው ሴቶች ስናፈቅር ከባድ ነን። ላይክ በቃ ዴዚ በጣም ወደዋለች። ያንን የተረዳሁት ነገር ግን አዘንዱ ዘዴ ደግሞ ፋሚሊ ነው። አሁን ቅድም ቀን እኔ ሳወራበት ነበር ይሄን ጉዳይ ማለት ነው። እኔ የዴዚ እናት ላይክ በቃ ለም ፍሪደም ሆና ሰጣት ምናምን ብዬ ነበር ስለ ነበረው ገባ ላይክ ሺስ 21 ራሷን በራሷ ምንም ነገር ማድረግ ትችላለች ብዬ ነበር ያሰብኩት። ቅድም ስንነጋገር ነበር ላውጋውም ነበር እኔ ላይቭ ላይ
ነገር ግን አሁን በቃ ሶሉሽን ሊሆን የሚችለው መጀመሪያ ዴዚ ከእናቷ ጋር ፒስ መፍጠር አለባት። መጀመሪያ ከእናቷ ጋር መግባባት አለባት። ከእናቷ ጋር ከተግባባት በኋላ ሌላው ትርፍ ነው። ምክንያቱም ነገች ልጅ የሆነ ነገር ብትሆን ከእናቷ ቀድሞ የሚደርስ ሰው የለም። ማናችንም ቀድመን አንደርስም። ነገር ግን አሁን ያለችበትም እድሜ ጀስት ፈርስት ላፍ ስለሆነ በዚህ ሰዓት ታይ ብትላት አክሰፕት አታደርግላት። አክሰፕት ስለማታደርግ እናትየውም ከልጁ ጋር ያላትን ግብግብ ሀይድ አድርጋ ሰጣ ገባውንም መመላለሱን ምናምን ቆሞ ልጁም እናትየውን ሪስፔክት አድርጎ በቃ እዚህ ጋር ይቁም ብሎ ከእሷ ጋር ያለውን ከእሷ ጋር ይቀጥል። ከዴዚ ጋር ገባ ከዴዚ ጋር ያለውን ነገር ምክንያቱም እሷ 21 ነች። ያው ጉዳቱንም ጥቅሙንም ሰክሰሱንም ስታየው ነው ተምራ መመለስ የምትችለው። ገባ አሁን በዚህ ሰዓት ይሄ ይጎዳሻል ብትላት ወይኔ ብላት አትሰማንም። ገባ ስለዚህ መጀመሪያ ዮኒዬ አስታርቃቸው ከእናቷ። ምክንያቱም ኮላረክ ስል ነው ሮጣ የመጣችው። ዴዚ የፈለገችው ምንድን ነው? ጎረምሳው ከእናቷ ጋር ታርቆ ሰላም እንዲፈጥሩና እሷ ለመቀጠል ነው። የእነሱን አጀንዳ አይደለም የፈለገችው። በጣም ያሳሰባት ለሚፊክስ ማማሜን ሂያው ደን አይ ካን ቢ ጉድ እሱ ነው ያሳሰባት ዴዚ ማለት ነው። በጣም ላስገባው እያለች ያለችው ለእሱ ነበረ። በጣም ያስጨነቃት እሱ ነው። የሚያሳዝነው ፍቅር ላይ ስለሆነች ያስጨነቃት እሱ እንጂ ከእናቷ ጋር መጣላቷ ብዙ ባዘር አላርጋትም። ብዙ ባዘር አላርጋትም። ያ ግን ቢታረቁ ለእኔ ጥሩ ነው። ምክንያቱም ሊሆን አሁን አትሰማህም። እኔ ዴዚያ ነው የሚሰማኝ። አሁን ታይ ብትላት ልጁ ራሱ አልፈልግም እንኳን ቢላት አትተውም። ላይክ ኦብሰስድ ላይ ነው ያለችው። ገባ በጣም ተዋድ እሱን አላቅም። እሷን ሳያት ግን በጣም ወደዋለች። ገባ በጣም ሺዝ ላቭ። ስለዚህ ዋናው ከእናቷ ጋር ሰላም መፍጠር ነው። አይ ቲንክ ደግሞ እናትየው ብቻዋንም ስላሳደገቻት የሆነ ዋጋ ከፍላባታለች። ገባ ወደድክም ጠላክም። ስለዚህ እናትየው አይ ቲንክ ያንን ካልኩሌት እያደረገች ነው። ላይክ እንደዚህ ዋጋ ከፍዬባት ምናምን ማናችንም እኮ የምንባልበት ነው አይደል? ከእንትና ጋር አትሁኑ ለራሳችንም ጥቅምም ሊሆን ይችላል። ስለዚህ አዘ ኤንድ ኦፍ ዘ ዴይ ፋሚሊስ ፋሚሊ ነው። በቃ ቤተሰብ ይህንን በአሁኑ ሰዓት ልትረዳ ስለማትችል ወደፊት እኔ በምችለው እናትና ልጅ አስታርቃለሁ። እሱን ነው የምልህ። ያንን ወሮ በላ አይመለከተኝም። ዱርዬ ነው ማንም ያውቀዋል። እዚህ ላይ ከእሷ ጋር አስታርቃቸው ዴት አድርገው ምን ይበሉ አይመለከተኝም። ግን እናትን ዲስርስፔክት አድርጎ ልጅን ወዳለው የሚል ቆሻሻ ሰው ማንም ቢሆን ይሄ ብልግና። እናት ተሳድቦ ልጅሽን ግን ወዳተ ምንም አታመጪም። በአካውንቷ በእኔ ቁጥጥር ስር ነው ያለው፣ ሁሉ ነገሯ በእኔ ስር ነው ያለው የሚል ሰው ከኢትዮጵያ እሱ ነው ወደዚህ እንድትመጣ ያደርጋል። ስለዚህ ይሄ ነገር በጣም ይደብራል። በእናትና በልጅ እንደዚህ የሚያደርግ ሰው በጣም መጥፎ ሰው ነው። እኔ በጥሩ አላየው። በእውነት በጣም የኔ ጀኖሳይድ ተፈጽሞብኝ ነው ያደግኩት። አስበኳል። እኔ አሁን ለቤተሰብ አፈር ቢያፈር ያስበረሽ ጎረቤት ሁሉ ነበር የሚቃወመኝ። እሱን እኮ መመለስ ግን ማለት ነው ጆኒ ይህ ሁሉ 20 ሚሊዮን ብር ለተከፈለው ድራማ ቢሆንስ? ይህ ሁሉ ነገር 20 ሚሊዮን ብር ለተከፈላቸው ፊልም ቢሆንስ? አሪፍ ነው። ለጥቅም ብሎ ነው ዮኒ። እኔ ፋይናል የምለው ለጥቅም ብሎ ነው። አፍቁራት ቢሆን ኖሮ እናት የሚስቱን እናት ይህን አይል ዲስፔክት አያረግም። እናት ሁሌ እናት ነች። ለልጇ የሚሆነው ትመርጣለች። ደግሞ መብቷ ነው። ይሄን አታግቢ ብላ መናገር ትችላለች። ልጇ ደግሞ ልቧ የፈቀደውን ደግሞ መምረጥ መብቷ ነው። ነገር ግን ለምን ማለት አንችልም። እናት ሁሉ ጊዜ ለልጇ ጥሩ ነገር ነው የምታስበው። እንደኔ ወደ ቀልቧ ብትመለስ እናቷን የምትለውን ብትሰማ የተሻለ ነው እላለሁ። እሱም ደግሞ ሰርቶ መብላት ወንድ ልጅ ወንድ መሆን አለበት እንጂ ሴትን እያስከፈለ የሚበላ ሰው እኔ ሰው መስሎ አይታየኝም። እግዚአብሔር ነው ይሄ ወጠጤ ነው። ገባ በሴት ልጅ ዲፔንድ ሆኖ የሚበላ በጣም ይደብራል። እንደ ወንድ ልጅ ወንድ መሆን አለበት፣ ሰርቶ መብላት አለበት እንጂ ከሴት ልጅ ላይ መብላት አለበት ብዬ አላምንም። ዮኒዬ በስተመጨረሻው ዮኒ ሁሌ ሰውን ስትጃጅ ስታደርግ በምታደርገው ነገር በእውነቴን ነው የምልህ አሽቃበጠ ምናምን ልትሉ ትችላላችሁ። እንኳንም አሽቃበጥ ኦልዌይስ በቃ ሪያሊቲ ስለምታደርግ በጣም በዛ መኮራብህ ደስ ይለኛል። ይሄን ለማለት ነው። አመሰግናለሁ። ክበርልኝ። ሌሎቻችሁም ሻርኮ የምትለውን
እኔ ልውጣ አንድ የቶሎ እንትን ብዬ ማለት ነው። እኔ አንድ ነገር የሚታየኝ ልጅቷ ገና መማር ያለባት ልጅ ስለሆነች አትሊስት ላይፏን ራሷ ትቆጣጠረው፣ አካውንቷን ምናምን አረኖ ምን ያህል ብር ቢሰራበት ነው ኃላፊነት ከአሁን የሚጀምረው። No, she needs to control her accounts. She needs to manage it. ይሄ ወደፊት እንደዚህ ምናምን ነገር እርግጠኛ ነኝ የሆነ ፋር ሄደችበት ነገር አለ። እንዲህ ማለት አልፈልግም። ሜቢ በሂደት እንሰማዋለን። if he's gentleman ከሆነ literally like if she's the one ራሽ መሆን የለበትም። nothing he does not rush በሰላም መሆን ይችላል you know እና please like ብዙ እንትን አታርግ። ኃላፊነት የማትወስድበት ከሆነ ይህንን ነገር don't fight it bro, like you know if you're not going in like you know sacrifice ለማድረግ ካልሆን ready ካልሆን don't fight it አትግባበት። you're young ወጣት ነህ you have a lot of opportunity ባለህበት ቦታ ምናምን ዲስታንስ ነው it's really not visible አይደለም መሆንም የሚችልበት ኤጅ አይደለም። I don't know ብዙ ነገሮች እንትን መኖር አለባቸውና ፕሊዝ በቤተሰብ መሃል ገብተህ ልክ ነው ሰላም አይኖርም። ወደፊትም will never ሰላም አይኖርም መቼም። እና ላይክ ከቤተሰቦቿ አግልለሃት ወይም ከቤተሰቦቿ አግልላህ መኖር የምትፈልግ ሰው አትመስለኝም። እና አደባባይ ላይ ወጥቶ በዚህ ደረጃውን everybody is watching everybody በዚህ ሌቭል እንትን ካለ ደግሞ አይቀናም። የብዙ ሰው ኔጌቲቭ ኤነርጂ አብሯችሁ ምንም የምትፈይሉት ነገር የለም። እና ፕሊዝ 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 እኔ አንተን ብናገር ደስ ይለኛል። በቃ ወንድ ነህ ነው በቃ ሪያሊቲው ነው። ገና ነህ፣ ብዙ ኤክስፒሪየንስ ማድረግ የምትፈልግ ልጅ ነህ። ኃላፊነት አለብህ። አረ ነው ያለበት ሲቹዌሽን ምን ላይ እንደሆነ ምናምን just lead your life. if she's the one ደግመህ ታገኛታለህ። የእውነት ፋይት ማድረግ ከፈለክ ደግሞ ከጎንህ ነህ። ለኪን just show us አንተ የእውነት እዚህ ቶፒክ እንዳትሆኑ ማለት ነው። ከዚህ የባሰ ቶፒክ እንዳይመጣ በተቻለ መጠን ይህንን ነገር አስቁመው አንተ። ቴንክ ዩ ሚኪሻ የምትለውን እንስማ። እኔ ምንም የለኝም። አጅስ ሴቶች when you guys date ራሱን የቻለ ሰው ዴት አድርጉ። that's all I can say። ገባ? ይሄ በፒር ማኒፑሌሽን የሚጠቀምባችሁ ወይንም ከቤተሰባችሁ ጋር የሚያጣላችሁ ከቤተሰብ የሚያረቅሽ ወንድ አይደለም። ኢንፋክት ምን ማድረግ ነው ያለበት? እናትሽን ቀረቢ። ሴቶች ዩዥሊ ከቤተሰብ ጋር ሁሌ ፍሪክሽን አላቸው ሞስት ኦፍ ታይም ቢካዝ ኦፍ ፍሪደም ምናምን እየፈለጉና ወንድ ልጅ ጋር ሄደሽ እንደዛ ስትነግሪው first thing he should say is as a man be like be closer to your mom እናትሽ ነች አባትሽ ነው ምናምን እያለ ማበረታት ነው እንጂ ያለበት። ከዛ አድርጎ ግን እውነትሽን ነው ላሽ በያቸው አይዋጡሽ የሚል ከሆነ ማያዋጣ ህዝብ ነው። እና ብዙ ሴቶች especially young women የሚሸወዱበት በዚህ ነገር ነው። ፍቅር ዝም ብሎ ፋሚሊን አስወግደ ቦይፍሬንድ ይዞ መጥፋት ፍቅር ይመስላቸዋል። ግን ዳስ በቃ ዲስትራክሽን ማለት እንደዛ ነው። እና ብዙ ሴት የተበላው በድሮም እንደዛ ነው። እና በጥሩ ወንድ የሚፈልገው ኢንክሉሲቭ መሆን አለብህ። በአንቺም ፋሚሊ በሱም ፋሚሊ ሆኖ ኢንክሉሲቭ ሆኖ ሪስፔክትፉል ሆነ ስትኖር ነው ጥሩ ቤተሰብ የሚኖር ጥሩ ልጅ አውትካም የሚኖር። እንደዚህ የተበጣጠሰ ፋሚሊ ኖረ ስትወልድ ሪፒት ታደርገዋለ። ልጅሽ ደግሞ ሌላ ሜንታል ፕሮብለም ይኖረዋል። እንደዛ እያለ እየቀጠለ ይሄዳል። እና ቢ ኢንክሉሲቭ ኦቨርኦል ለማለት ነው። ቴንክ ዩ ኒ ክበርልኝ፣ ሁላችሁም ክበሩልኝ። እጅግ አድርጌ ነው የማመሰግነው። ሰላማችሁ ብዝት ይበልልኝ። ማግኘት ደህና ደር መልካም። እሺ